ጸሐፌ ትእዛዝ አክሊሉ ሀብተወልድ ከ1953 እስከ 1966 ሀገራቸውን በጠቅላይ ሚኒስትርነት የመሩት ጸሐፌ ትእዛዝ አክሊሉ ሀብተወልድ በሸዋ ጠቅላይ ግዛት ቡልጋ ከተወለዱት ከአባታቸው ከአለቃ ሀብተወልድ ሀብቴነህና ከእናታቸው ከእመት ያደግድጉ ፍልፍሉ መጋቢት 5 ቀን 1904 ዓ.ም ተወለዱ። የአማርኛ ትምህርታቸውን አዲስ አበባ በሚገኘው የራጉኤል ቤተክርስቲያን አጠናቀቁ። ከዚያም በዳግማዊ ምኒልክ ትምህርት ቤት ለ3 ዓመታት ዘመናዊ ትምህርትን ከተከታተሉ በኋላ በ1917 ዓ.ም ወደ እስክንድሪያ ትምህርታቸውን እዚያው በሚገኘው የፈረንሳይ ሊሴ ትምህርት ቤት እንዲቀጥሉ በአልጋ ወራሽ ራስ ተፈሪ መኮንን ተላኩ። እስክንድሪያም እስከ 1923 ዓ.ም ከተማሩ በኋላ የሊሴ ትምህርታቸውን አጠናቀው ለከፍተኛ ትምህርት ወደ ፓሪስና ታዋቂው ሶርቦን ዩኒቨርሲቲ አምርተው የከፍተኛ የንግድና ፖለቲካል ሳይንስ ትምህርታቸውን ጀመሩ። ሶርቦን እስከ 1928 ዓ.ም ድረስ ተምረው የመጀመሪያ ዲግሪ በፖለቲካል ሳይንስ እንዲሁም በሕግ በመጀመሪያ ዲግሪ ተመርቀው ወጡ። ትምህርታቸውን እንደጨረሱ ወዲያው ፋሺስት ኢጣሊያ ሀገራችንን በመውረሩ ወጣቱ አክሊሉ ሀብተወልድ ለውድ ሀገራቸው ነጻነት የአርበኝነት ትግላቸውን በውጭ ሀገር እዚያው ፈረንሳይና በልዩ ልዩ የአውሮፓ ሀገሮች ተሰማሩ። አክሊሉ ጸረ ፋሺስት የአርበኝነት ትግላቸውን የጀመሩት በዓለም መንግስታት ማህበር ሸንጎ ፊት ጣሊያን ኢትዮጵያን ልትወር በመነሳቷና የመንግስታቱ ማህበር የጋራ ደህንነት ዋስትና መርህ ወይንም ኮሌክቲቭ ሴኩሪቲ ፕሪንሲፕል በመጣሱ አባል ሀገሮች መሃል ገብተው ጣሊያን እንዲያስታግሱ የኢትዮጵያ ንጉሠ ነገሥት መንግስት የፈረንሳይ የብሪታንያና የጄኔቭ ዋና ልዑክ የነበሩት የፊት አውራሪ ተክለ ሐዋርያት ተክለ ማርያም ዋና ጸሐፊ በመሆን ነበር። አክሊሉ በፊት አውራሪ ተክለ ሐዋርያት ተክለ ማርያም ስር የኢትዮጵያ ልዑክ ዋና ጸሐፊ ሲሆኑ እድሜያቸው ገና 19 ዓመት ነበር። በወቅቱ የፈረንሳይ ጠቅላይ ሚኒስትር የነበረው ፒዮን ላቫልና የብሪታንያው የውጭ ጉዳይ ሚኒስቴር ሳሙኤል ሆር በታህሳስ ወር 1927 ዓ.ም በሚስጥር ዶልተው አዘጋጅተው የነበረውን ኢትዮጵያን የሚበልጠውን ሀገር ሐረርን፣ ሲዳማን፣ ባሌን ለጣሊያን ሰጥታ ጎጃምን፣ ጎንደርንና ትግሬን አስቀርታ ከጣሊያን ጋር እንድትታረቅ የሚደነግገውን የወርላቫል ስምምነት የሚባለውን ለጃንሆይ መስጠታቸውን ሲሰሙ አክሊሉ ሀብተወልድ ማዳም ታቡዴዝ ለምትባለው የራዲካል ፓርቲ ጋዜጣ ኃላፊ ለነበረችው ታዋቂ ጋዜጠኛ በሚስጥር ይገልጹላትና እሷ ሎንዶን ላይ በጋዜጣና በሬዲዮ ይፋ አደረገችው። ጉዳዩ በብሪታንያ የሕዝብ ተወካዮች ምክር ቤት ትልቅ ውዝግብና ሙግት ተደርጎበት ሆርም ምክር ቤቱን ይቅርታ እንዲጠይቅና ስምምነቱን እንዲወድቅ አድርጎታል። በሚያዝያ ወር 1928 ዓ.ም መደምደሚያ የፈረንሳይ ሕግ አውጪዎች ምክር ቤት አባላት ምርጫ በሚካሄድበት ጊዜ ወጣቱ አክሊሉ ለሶስቱ ዋና ፓርቲዎች የወቅቱ የፈረንሳይ ጠቅላይ ሚኒስትር የነበረው ፒዮን ላቫል ሙሶሎኒን ለማስደሰት ሲል ኢትዮጵያን በመሸጥ የጋራ ደህንነት ወይንም ኮሌክቲቭ ሴኩሪቲ የተባለውን የዓለም የጸጥታው ምክር ቤትን ዓላማ ማድከሙን የኢትዮጵያን አቤቱታ እንዳይታይ ያደረገ እንደነ ሙሶሎኒና ሂትለር እንዳበራታ በዚህም የዓለም ጦርነት እንዲፋጠን ማድረጉን በዝርዝር ማስረዳትና ለፓርቲዎቹም የላቫል መንግስትን ለመገልበጥ መሳሪያ መስጠት ለኢትዮጵያ ታላቅ ጥቅም እንደሚሰጥ በመገንዘብ በእነዚህ ተቃዋሚ ፓርቲዎች ስብሰባ እየተገኙ የኢትዮጵያን ሮሮ ማሰማት ጀመሩ። የፈረንሳይም ጋዜጠኞች እነዚህ ስብሰባዎች በሚዘግቡበት ጊዜ የአክሊሉ ሀብተወልድን ንግግር ጨምረው ሲያትሙ ሀገራቸው የደረሰባትን የግፍ ወረራ ለመላ የፈረንሳይ ሕዝብ ሲያስተዋውቁ ቆዩ። በወቅቱ ጣሊያኖች በኢትዮጵያ ላይ ኋላ ቀር፣ ባሪያ ሻጭ አውሬዎች፣ የኛ ተልእኮ ኢትዮጵያን ማሰልጠን ነው እያሉ ፕሮፓጋንዳ ያዛምቱ ስለነበር የፈረንሳይ ሕዝብ ስሜቱን ለኛ ስሞታውን ወደ እነሱ አዝሮ ነበር። ይህንን በዘለቄታና ስኬታማ መንገድ ለመከላከል አክሊሉ ከልዩ ልዩ ጋዜጦች ጋር በመገናኘት እውነቱን በማስረዳት ከነ ሙሴ ጃንጉል በኋላ ኢትዮጵያ ውስጥ በማስታወቂያ ሚኒስቴር ስር የፈረንሳይኛ ጋዜጣ አቋቋመና ከሌሎች ፈረንሳዮች ጋር በመተባበር ኢትዮጵያን የሚረዱ ሁለት ኮሚቴዎች ማለትም ኮሚቴ ዲአክሽን ኢትዮጵያና አሶሲዬሽን ዲፖፕለስ ኢትዮጵያን በማቋቋምና በእነዚህ ኮሚቴዎች በኩል የኢትዮጵያን ጉዳይ በብዙ ሺህ ለሚቆጠሩ ፈረንሳዮች በማሰራጨት የሕዝብ እርዳታ ለማስገኘት ችለዋል። በእነዚህ ኮሚቴዎች እርዳታና መስራችነት የኢትዮጵያን አቋምና የጣሊያንን ግፍ በየጊዜው የሚያስረዳ ኑቬል ደኢትዮጵ ወይንም የኢትዮጵያ ዜና የሚባል ጋዜጣ ተመስርቶ እሳቸውን በየጊዜው በጋዜጣው ይጽፉ ነበር። ተቃዋሚዎቹ ወደ ስልጣን እንዲመጡና ኢትዮጵያ እንዲደግፉ በማግባባት ለዚህም ዓላማ ሲያቀብሉት የነበረው የመረጃ ዱላ ፍሬ አፍርቶ አዲስ የተመረጠውን የፈረንሳይ ጠቅላይ ሚኒስትርን ሊዮን ብሎምን አነጋግረው ፈረንሳይ የሙሶሎኒ ፋሺስት ኢጣሊያ መንግስት በኢትዮጵያ ላይ ያላትን ይዞታ መቼም ቢሆን እንደማያውቅ አረጋግጦላቸዋል።
በዚህ መልክ አገር ማገልገል የጀመሩት አክሊሉ ሀብተወልድ በነውረኛው መንግስቱ ኃይለማርያምና ጓደኞቹ ያለ ክስና ያለ ፍርድ በግፍ እስከተገደሉበት እስከ ዳር ወር 1967 ዓ.ም ድረስ ያለ አንዳች ረፍት አገራቸውን በቅንነት አገልግለዋል። የኢትዮጵያ የውጭ ጉዳይ ሚኒስትር እያሉ የረቀቀ የዲፕሎማሲ ጥበባቸውን ከግርማዊ ቀዳማዊ ኃይለ ሥላሴ ብልሃትና ግርማ ሞገስ ጋር በማቀናጀት ኤርትራን ወደ እናት ሀገራቸው መልሰዋል። ጋምቤላ ወደ እናት ሀገሯ ኢትዮጵያ እንድትመለስ ያደረጉት እሳቸው ነበሩ። አፋምቦ የሚባለውን የምስራቅ ኢትዮጵያ አርብቶ አደሮች ሰፊ የግጦሽ መሬት ከእንግሊዟ ኬንያ ወደ ኢትዮጵያ እንዲመለስ ያደረጉት ታላቁ አክሊሉ ነበሩ። የአፍሪካ መኩሪያ የሆነውን የኢትዮጵያ አየር መንገድን ካቋቋሙ ሰዎች መካከል አክሊሉ ግንባር ቀደሙ ናቸው። ተቋም ገንቢው አክሊሉ የኢትዮጵያን የፍትህ ስርዓት በማዘመን የፍትሐ ብሔር ሕግ፣ የወንጀል ሕግ፣ የንግድ ሕግ፣ የባህር ሕግን ወዘተ እንዲቋቋምና በተሻሻለው የኢትዮጵያ ንጉሠ ነገሥት መንግስት ሕገ መንግስት ቁጥር 34 እና 88 መሰረት የሕግ መወሰኛና የሕግ መምሪያ ምክር ቤቶች ከመከሩበትና የሚሻሻለው ተካቶ ከጸደቀ በኋላ ኢትዮጵያን የሕግ አገር በማድረግ ረገድ ቀዳሚ ሚና ተጫውተዋል። ጠቅላይ ሚኒስትር አክሊሉ ሀብተወልድ አገራቸውን በዕድሜ ዘመናቸው ሙሉ ካገለገሉ በኋላ ያ ትውልድ ዓመፅ ተከትሎ የካቲት 21 ቀን 1966 ዓ.ም ከጠቅላይ ሚኒስትርነታቸው በገዛ ፈቃዳቸው ስልጣናቸውን በመልቀቅ በአፍሪካ ምድር ቀዳሚው ሰው ናቸው። እንግዲህ ያ ትውልድ ያንን ዘመን ጨለማ አድርጎ ሲዋሸን የኖረው ዛሬ አብዮት አካሄድን ብለው ካሰፈኑት አገዛዝ ጋር ሊወዳደር የማይችለውን የሕግ የበላይነት የነገሰበትን አስተዳደር ነበር። ነውረኛው መንግስቱ ኃይለማርያምና የጭካኔ ግብረ አበሮቹ ያለ ፍርድ በጥይት ደብድበው የገደሏቸው እኚህን ዕድሜ ዘመናቸውን ለሀገራቸው ብልጽግናና መሻሻል የዘጉትን ተራማጅና መተኪያ የማይገኝላቸው ታላቅ የኢትዮጵያን አገልጋይ ነበር። እኚህ ታላቅ ሰው ዛሬ በሕይወት ቢኖሩ ኖሮ 114 ዓመት ይሆናቸው ነበር። በተባበሩት መንግስታት ታሪክ ውስጥ ተመዝግበው ከሚገኙት የአክሊሉ ሀብተወልድ ዘመን ተሻጋሪ ንግግሮች መካከል የሚከተሉት ጥቅሶች ዋና ዋናዎቹ ናቸው። የደረሰው ይድረስ፣ ደካማውን የመታየት አልፈልግም። የሀገሬን ጥቅምና መብት የሚነካ መስሎ ከታየኝ መናገሬን አልተውም ብለው ነበር። በሌላ ጊዜ ደግሞ ሀገሬ ኢትዮጵያ በዓለም ሸንጎ ላይ ፍርድ ተነፍጓት ስታዝን የመጀመሪያው ጊዜ አይደለም። ኢትዮጵያ ያለፉት ታሪኮቿ በትክክል እንዳስረዱን ለነጻነቷና ለመብቷ በኮሎኒያሊስቶች ጣሊያን ጋር በየጊዜው ስትዋጋ ያሸነፈችው ብቻዋን ነው። የተጠቃችውን ብቻዋን ስለሆነ አገሬ መቼውንም ለሚደርስባት አደጋ ከማንም እርዳታ አገኛለሁ ብላ አትጠብቅም። ዛሬም ሆነ ነጻነቷን ለመጠበቅ ታሪኳን ለማስከበር አስፈላጊውን ዝግጅት ማድረግ ያለባት እሷ ራሷ ብቻ ነች። በመጨረሻም የላቲን አሜሪካ ሀገሮች የጣሊያን ወገን መሆን የውጭ ጉዳይ ሚኒስትር አክሊሉ ሀብተወልድን እጅግ በጣም ቢያናድዳቸውም የሚከተለውን ትንቢታዊ ንግግር ከማህበሩ መድረክ ላይ አደረጉ። በዚህ አጋጣሚ ለባልደረቦቼ የላቲን አሜሪካ ሀገሮች ተወካዮች በተለይም ለአርጀንቲናው ልዑክ እጅግ በጣም ከባድ ፋይዳ ስላለው ጉዳይ የማስተላልፈው መልእክት አለኝ። ዛሬ ሀገሬ ከግብፅና ከላይቤሪያ ጋር ሆና እናንተ ከጣሊያን ጋር በማደም የአፍሪካን ሕዝቦች ለመጨቆን የምትጫወቱትን ሚና በጥንቃቄ እየተመለከትን ነው። በቅርብ ጊዜ ውስጥ እዚህ ያለነው 3 አፍሪካውያን ሀገሮች በ10 እጥፍ በዝተን በተባበሩት መንግስታት ድርጅት ውስጥ ተገቢ መቀመጫችንን እንይዛለን። ያን ጊዜ ግን እኛ እንደናንተ ሳይሆን ለዓለም ሰላም ድጋፍና ፍትሃዊ ፍርድ ድምጻችንን እንደምናሰማ ጥርጣሬ የለኝም። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ። Les populations de l'Éthiopie et de l'Érythrée n'auraient pas accepté sincèrement et librement la recommandation de ces organisations. The resolution is adopted by 51 votes in favor, none against, and 5 abstentions. And this action which we have just taken marks the conclusion of a successful chapter in the history of the United Nations and the beginning of a new era for the people of Eritrea. And I don't want to let this occasion pass without adding, as President of the Assembly, my congratulations to His Imperial Majesty, the Emperor of Ethiopia, and to the two peoples of Eritrea and Ethiopia now joined together in a federation under the Ethiopian crown. ምንም ቢሆን ሞት በግፍ በጭካኔ ምንም ቢሆን ሞት በግፍ በጭካኔ አክሊሉ ሀብተወልድን አልረሳውም እኔ አክሊሉ ሀብተወልድን አልረሳውም